በቀላሉ እንዴት 1000 ሰብስክራይበር አገኘሁኝ? የብዙዎቻችሁ ጥያቄ ነው። ብዙ ሰዎች እንዴት ነው ሰብስክራይበር ማገኘው 1000 አልሞላለኝ ወይ ደግሞ የተለያዩ ሰዎችን እየዞሩ አድርጉልኝ ሲሉ እንሰማለን ወይ ደግሞ እናያለን። እኔንም በግል እየመጡ እንዴት ነው 1000 ሰብስክራይበር ማለፍ የቻልሽው? ዩቲዩብን እንዴት እንስራ? እንዴት ብሰራበት ተጠቃሚ ሆናለሁ? በቀላሉ 1000 ሰብስክራይበርና 4000 ዋች አወር እንዴት ላገኝ የሚሉትን ዛሬ በአጭር መንገድ እነግራችኋለሁ። ከዛም አልፎ ከዚህ በኋላ ይሄንን ህጎች ካከበራችሁ እነዚህ መንገዶች ካወቃችሁ በቀላሉ ዩቲዩብ ላይ ተከፋይና ተጠቃሚ መሆን ትችላላችሁ። ከዛም አልፎ አብረን እናድጋለን ማለት ነው። ስለዚህ ዛሬ በዚህ ዙሪያ ስለምንነጋገር ይሄንን ሐሳብ ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሁሉ ጊዜ ደግሞ እንደዚህ አይነት ጠቃሚ ቪዲዮ ስለቅ ወደ እናንተ እንዲደርስላችሁ ከፈለጋችሁ የደውሏን ምልክት ተጫኑ። መልካም ጊዜ። እንግዲህ በመጀመሪያ የምንነጋገረው ምንድነው 1000 ሰብስክራይበር ለማግኘት ምን እናድርግ የሚለውን ነው። 1000 ሰብስክራይበር ለማግኘት ማድረግ ያለብን በመጀመሪያ የምንሰራቸውን ቪዲዮዎች ሳቢ ማድረግ ነው። ሰዎችን እንዲስብ ማንኛውንም ቪዲዮ መስራት ትችላላችሁ። ከዚህ በፊት የተሰራም ሊሆን ይችላል። ብቻ በራሳችሁ ይዘትና በራሳችሁ መንገድ መስራት አለባችሁ። ሁለተኛ ነገር ደግሞ ምንድነው ጊዜው የቴክኖሎጂ ስለሆነ የምትሰሩትን ስራ በፌስቡክ፣ በቲክቶክ፣ በማንኛውም በምትጠቀሙ ሶሻል ሚዲያ ላይ ማስተዋወቅ ገብታችኋል። በዩቲዩብ አይታችሁ ሰብስክራይበር የሚያደርጋለ፣ ቲክቶክ ላይ ስታስተዋውቁ በቲክቶክ ደግሞ ሰብስክራይብ የሚያደርጋለ። ስለዚህ እዛ ላይ ሂዳችሁ አስተዋውቁ። ዩቲዩብ ያላቸው ሰዎች እንደምታያቸው በጣም ታዋቂ የተባሉ ብዙ ገንዘብ የሚሰሩ መልሰው ምን ላይ ያስተዋውቃሉ? ቲክቶክ ላይ። ለምን? በቲክቶክም ሰው መሳብ ስለሚቻል ማለት ነው። ቀጥሎ ደግሞ የዩቲዩብን አልጎሪዝም መረዳት። የዩቲዩብ አልጎሪዝምን መረዳት። ብዙ ጊዜ ቲክቶክም ስንጠቀም ዩቲዩብም ስንጠቀም ዝም ብለን ነው ማለት ሳንረዳው፣ ህጎቹን ሳንረዳቸው፣ አካሄዱን ሳንረዳ ዩቲዩብ ከኛ ምን ይፈልጋል የሚለውን ነገር ሳናቅ እኔንም ጨምሮ ረጅም ጊዜ እንታገላለን፣ እንለፋለን፣ እንሰራለን። ከዛ ውጭ ግን እንደው ዩቲዩብ ከመጀመራችሁ በፊትም ምን እንደሚያስቀጣ፣ ምን እንደሚያስደርግ፣ ኮፒራይት ምን ስታደርጉ እንደሚሆንባችሁ፣ ምን ችግሮች እንደሚገጥማችሁ መጀመሪያ አንብቡት፣ እዩት። ከዚህ በፊት ከሚሰሩ ሰዎች በደንብ ዲቴል ጠይቁ። ከዛም አልፎ ደግሞ በምትለቁበት ጊዜ የሰዎችን አስተያየት ተቀበሉ። ዩቲዩብ ላይ አንድም ቪዲዮ ልቀቁ፣ ግን የዛኔ የሚሰጣችሁን አስተያየት መቀበል መቻል አለባችሁ። የመጨረሻው ግን በዋነኝነት እኔ ይጠቅማችኋል ብዬ የማስበው የመጨረሻው ደግሞ ምንድነው ሰብስክራይበር ለማግኘት አጫጭር ቪዲዮ መስራት ነው። ነገር ደግሞ ምንድነው ምንም ይሁን የምትለቁት ምንም አይነት ነገር ይሁን ብቻ ሰዓታችሁን ጠብቃችሁ መልቀቅ መቻል ነው። ቪዲዮ ምንም ይሁን ተሳሳቱም አይመርም ሳቢም አይሁን እናንተ ብቻ ታማኝ ሆናችሁ ቪዲዮውን በተመሳሳይ ሰዓት ልቀቁት። ያንን ካደረጋችሁ ዋች አወሩም ይሞላል፣ ሰብስክራይበርም የማታገኙበት መንገድ የለም። ስለዚህ ለሰብስክራይበር ዋናው የሚጠቅመን አጭር ቪዲዮ ስሩ። ለምንም ነገር አጭር ቪዲዮ ስሩ። ለሰብስክራይበር በጣም አሪፍ ነው። ከዛም አልፎ ደግሞ ቪዲዮ ስትሰሩ እንደነገርኳችሁ በተመሳሳይ ሰዓት ልቀቁ። ይሄንን ነገር ያከበረ ሰው ህጉን አሁን እንዴት ነው ስራ ስንገባ በተመሳሳይ ሰዓት ስራ እንገባለን። ከስራው መንገድ ብናረፍድ ምን ብንል አንስማማም ይቆማል ማለት ነው። ይሄም እንደዛ ነው። ልክ እንደ ስራ አስባችሁት በተመሳሳይ ሰዓት መልቀቅ በጣም እኔ ካየሁት እጅግ በጣም ቫልዩ አለው። ህጉም እንደዛ ነው የሚለው። ታማኝነታችሁ ራሱ ዩቲዩብ ተደጋጋሚ ስትለቁ ያይና እናንተ ባላሰባችሁበት ሰዓት ያላሰባችሁትን ዋች አወር ያላሰባችሁትን ነገር ቫይራል አድርጎ እንድታገኙ ያደርጋችኋል። ስለዚህ ሰዓት ማክበር ነው። እነዚህ ከላይ የነገርኳችሁ በሙሉ ምንድናቸው? ሰብስክራይበር ለማግኘት ማለት ነው። ከዛ ባለፈ ዋች አወር ለማግኘት ምን ይጠቅመናል? እንግዲህ ዋች አወር ነው ከባዱ ነገር። ከሰብስክራይበር ቀጥሎ ዋች አወር መሙላት ነው። ዋች አወሩን ለማግኘት ደግሞ አንደኛ ረዘም ያለ ቪዲዮ ስሩ። ሰው ቁጭ ብሎ እናንተ ጋር የምትለቋቸውን ረጃጅም ቪዲዮዎች ሲያይ ነው ሰዓት የሚቆጥርላችሁ። ስለዚህ ዋች አወር ላይ ለመሙላት ከፈለጋችሁ ረጃጅም ቪዲዮ መልቀቅ፣ ከዛም አልፎ ደግሞ ሳቢ እና ጠቃሚ ቪዲዮ ማድረግ። ሳቢ ማድረግ አለማሳጠር። እንደነገርኳችሁ ሾርት ቪዲዮ ስሩ ያልኳችሁ ለሰብስክራይበር ነው። ረጃጅም ቪዲዮ ደግሞ ለምንድነው የሚጠቅማችሁ? ለዋች አወር በጣም ይጠቅማል። ከዛ ባለፈ ደግሞ ማወቅ ያለባችሁ ነገር ዩቲዩብ ሰሪ ስትሆኑ አብሮ ምን አለ? ተምብኔል አለ።
ተምብኔል ማለት የፊት ገጽ ነው። ቲክቶክ ላይ ዩቲዩብ ላይ የሚመጣ ቲክቶክ ላይም ማለት ኤዲት ከቨር ብሎ ፊት ለፊት የሚደረግ ማለት ነው። ስለዚህ ዩቲዩብ ላይም መሆን ያለበት ምንድነው? ተምብኔል አይታችኋል። በብዙ አይነት መንገድ ሲሰሩ ገና ዩቲዩብ እያሳልፍን ስናይ የሰዎች ይመጣልናል። የነዛን ሰዎች ስናየው በጣም ሳቢ የሆነ አጓጊ የሆነ ነው የምናየው። ገብታችኋል? በጣም አጓጊ ነው፣ ሳቢ ነው። እስቲ ምን ይሆን ብለን እንገባለን። ስለዚህ በቃ ኤዲቲንግ ላይ በደንብ ፎከስ አድርጋችሁ መስራት። ሲቀጥል ደግሞ ተምብኔሉን ከሰራችሁት በኋላ ደግሞ አጓጊ ርዕስ፣ አጭርና ያልተንዛዛ አጓጊ ርዕስ ሰዎችን ምን ለማለት ነው ብሎ ጥያቄውን ለመመለስ በውስጡ ጥያቄ እንዳለ አድርጋችሁ ርዕስ መስጠት። እነዛም ነገሮች ወሳኝ ናቸው እና አጭር ርዕስ መጠቀምም አለባችሁ። ከዛ ባለፈው ወቅታዊ ሀሳብ ላይ መስራት። ወቅታዊ የሆነ ገብታችኋል። አሁን ላይ በየጊዜው አዳዲስ ነገሮች ነው የሚመጡት። ስለዚህ ወቅታዊ ሀሳብ ላይ መስራት መቻል አለባችሁ። በአጠቃላይ ግን ዩቲዩብ ላይ የምነግራችሁ ነገር ምንድነው? ጠቃሚው ነገር ሰዓት ማክበር። ዛሬ ሐሙስ ከለቀቃችሁ ቀጣይ ሳምንት ሐሙስ ከዛ በኋላ ሳታስቡት እናንተ ያላሰባችሁትን የእይታ ሰዓት ታገኛላችሁ ማለት ነው። ከዛ ውጪ ኮፒራይት መጠንቀቅ። የሰው ቪዲዮ የሰው ዩቲዩብ የተሰሩ ወይ ቲክቶክ ላይ ያየናቸውን ዳይሬክት ስናመጣ ዩቲዩብ ይቀጣናል፣ ኮፒራይት ያደርግብናል፣ ባንም ሊያደርገን ይችላል። ስለዚህ ኮፒራይት እንዳይገባባችሁ በደንብ መጠንቀቅ መቻል አለባችሁ። ከዛ ውጪ የቲክቶክን የዩቲዩብን ህግ በደንብ እወቁት። በቃ በደንብ ካወቃችሁ በደንብ አውቆ የጀመረ ሰው በቀላሉ ረጅም ጊዜ ሳይፈጅበት ወቻውሩን ማጠናቀቅ ይችላል። ረጅም ጊዜ ሳይፈጅበት 1000 ሰብስክራይበር ማግኘት ይችላል። ብዙዎቹ 1000 ሰብስክራይበር ለማግኘት ብዙ ነገር እያደረጉ ብዙ ነገር ቻሌንጅ እያስጀመሩ ሲሰሩ እያየሁኝ ነው። እና ያን ያክል ከባድ አይደለም። በአጭር ጊዜ ውስጥ ማግኘት ትችላላችሁ። ዩቲዩብ ራሱ ያግዛችኋል። ደስ የሚለው ነገር ዩቲዩብ ራሱ የሚያግዝበት መንገድ አለ። የሚያግዘው ግን መቼ ነው? እኛን ቋሚ ሆነን መልቀቅ አለመልቀቃችንን ሲያይ ነው። እኛ ታማኝ ሆነን ለተመልካቾቻችን ይጠብቃሉ ብሎ ስለሚያስብ ተመልካቾች ሲጠብቁ ያ ሰው በተመሳሳይ ሰዓት ያቀርባል ወይ የሚለውን ነገር ሲያይ ነው ለኛም ዩቲዩብ የሚያግዘን ቫይራል የሚያስወጣንና በቻላችሁት መጠን ዩቲዩብ ላይ ተስፋ ሳትቆርጡ ስሩ። እጅግ በጣም ጥሩ የሆነ በማንኛውም ስልክ ብንጀምረው የማይከለክለን እጃችን ላይ ባለው ፕላትፎርም መጠቀም የምንችለው የገቢ ማግኛ መንገድ ነው። ስለዚህ ሁሌ ተመልካች ከመሆን ሁላችንም ብንፍጨረጨር ብንጥር ከዕለት ዕለት ለውጥ ይመጣል። ቋሚ አድርጎ ለሚሰራው ሰው ደግሞ እጅግ በጣም አሪፍ ነው። በዛሬ ቪዲዮ ላይ እንግዲህ አጠር አድርጌ ለማቅረብ የሞከርኩት 1000 ሰብስክራይበር እና 4000 ዋች አወር እንዴት እንደምናገኝ ነው ለመናገር የሞከርኩት። ይሄንን ይመስል ነበረ። እናንተም ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር አድርጉ። ሰብስክራይብ ማድረግ እንዳይረሳ። እንድሰራላችሁ የምትፈልጉት ሀሳብ ካለ ደግሞ ኮሜንት ላይ ጻፉልኝ። አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ጊዜ